እኔ የምለው ፓስተር ቸሬ ብዙ ጊዜ በቸርች ሲሰብክ ምንድነው የሚለው? እናንተን ማርያም ንጽሕት አይደለችም ብሎ ያስተማራችሁ ምን አይነት እንትን ነው? ምን አይነት ሰባኪ ነው እያላችሁ ምዕመኖችን የምትወቅሱበት መንገድ እኔ በጣም ነው የሚገርመኝ። በጣም እነዚህ ምዕመናን የት ሄደው ነው የተማሩት? ስለ ማርያም ንጽሕት አይደለችም፣ ኢየሱስ ክርስቶስን ወልዳለች፣ እነሱ የሚያመልኩት ስላሴን ነው፣ እነሱ የሚያመልኩት ይህንን ነው እያላችሁ እናንተ እኛ ራሳችሁን ንጹሕ ለማድረግ ማለት እነሱ የት ሄደው ተምረውት ነው? መጀመሪያ እነሱ ያንን እናንተ ትክክል አይደላችሁም ያላችኋቸውን የተሳሳተ ነው ያላችሁትን ትምህርት እነዛ ምዕመናን የት ሄደው ነው የተማሩት? እኔ ይሄ ምንም ሊገባኝ አልቻለም። ምዕመኑም ተነስቶ እኛ ምንድን ነው ጥፋታችን፣ እኛ እኮ እናንተ ናችሁ ያስተማራችሁን ብሎ አይጠይቅም። ዝም ብሎ ይወቀሳል። ማለት ሁል ጊዜ ትወቅሳቸዋለህ። ገብርኤል እኮ መጥቶ ንጽሕት ነሽ ብሎ አበሰራት። ስለዚህ እሱ ንጽሕት ካላት ንጽሕት ናት። ለምንድን ነው እንደዚህ ብለህ እነሱን ከምትወቅሳቸው ያንን ነገር ያስተማራቸው ማን ነው መጀመሪያ? ስለዚህ እባክህን መጀመሪያ የምታስተምሩትን የምትሰብኩትን ስብከት እስቲ እያወቃችሁ እንትን በሉ። ለምንድን ነው የምትወቅሱት? ምዕመንን ለምንድን ነው የምትወቅሱት? መመለስ ካለባችሁ መመለስ። አሁን ብዙ ፓስተሮች እውነታው ሲገባቸው እየተመለሱ ነው፣ ወደ ኦርቶዶክስ እየመጡ ነው። ወይ መምጣት የምታስብ ከሆነ ሁሉንም መመለስ ነው። ሁሉንም አይኛ መጀመሪያ የሰበክ ነው እንደዚህ መስሎን ነው፣ ተሳስተም ከሆነ እኔ ተሳስቼ ነው እንደዚህ ብዬ የሰበኩት ተሳስቼ ነው ብሎ ወደ እውነቱ መመለስ ነው። ስለዚህ ለምንድን ነው ህዝቡን የምታንገላቱት እንደዚህ? እነዛ ሰዎች አሁን እዛው ወልደው የወለዱት ልጅ እዛው በቸርች ታንጾ የቸርች ተምሮ ስለ ማርያም አታማልድም ወደሚለው ስለ ቅዱሳን መላእክት አያማልዱም ተብለው ያንኑ ነው የተማሩት እነዚህ ሰዎች። ስለዚህ አሁን እነሱ ልክ እንደ ጥፋተኛ እናንተ ማን ያስተማራችሁ እንደዚህ አይነት? ማለት የት ከእናንተ ሌላ የት ሄደው ተማሩ እነዚህ ሰዎች? እንግዲህ ተፈላስፈው አይደለም። እናንተ ያላስተማራችኋቸውን እነሱ ከየት ያመጡታል? ከየትም አያመጡም። ስለዚህ እንሂድ፣ ሁላችንም ወደ እውነቱ እንሂድ፣ አንድ ነገር ነው። ወይ ደግሞ እናንተ የተሳሳታችሁትን ይሄ በስተት ነው እንደዚህ ሆነው ብሎ ደግሞ ስህተትን ማረም አንድ ነገር ነው፣ ህዝቦቹን ከመውቀስ በፊት ማለት ነው። ኦርቶዶክስ የምታመልከው ትክክለኛ ነገር ነው እና ትክክል ከሆነ ለምን አትመጡም ታዲያ? ተሳስተው ነው ብላችሁ አልነበረ መጀመሪያ ስታስተምሩ የነበረው? ስለዚህ ትክክል ነው ካላችሁ ለምን ወደ እውነቱ አትመጡም ታዲያ? እኛ ኦርቶዶክሶችን ሄዳችሁ አትስበኩ፣ እነሱ ትክክል ናቸው፣ ሁሉም ነገር ትክክል ነው። እነሱ በጣም ነው ግራ የሚገባኝ። እና እዛም ያለው ምንም ደግሞ ተነስቶ ምንም ግራ የገባውን ነገር ተነስቶ አይጠይቅህም።